ለሚስቶች የሚሰጥ ምክር ፓርት 3 የመጀመሪያ ዙር ቶሎ መጨረሱ አይቀርም። የምትደነግጭበት ወይም የምትቆጭበት ወይም የማይሆን ነገር ነው በቃ ይሄ ነገር ስንፈተ ወሲብ አለበት የምትይበት አይደለም። አይኖ አንቺ ሳትጨርሺ ሲጨርስ ማለት ነው ሊከፋሽ ይችላል። እርካታ ደረጃ ሳትደርሺ ሲቆምብሽ በጣም ሊከፋሽ ይችላል። ግን እሱን ደግሞ ክፋት ንግግር ስትናገሩ ጭንቅላቱ ላይ የሚቀር ነገር ይኖራል። ስለዚህ እሱን መናገር የለብሽም። ከዛ በኋላ ደግሞ ከዚህ በኋላ ግንኙነት አላደርግም ብለሽ የምትተኝበት ነገር አይደለም። ኦኬ የመጀመሪያ ዙር ቶሎ ከጨረሰ በኋላ ለሁለተኛ ዙር ትንሽ ደቂቃ ቆይቶ ይዘጋጃል። እሱን ግንኙነት ድባቡን አስከትሎ ሁለተኛ ዙር ደግሞ መቆየት ይቆያል ማለት ነው። መጀመሪያ ዙርን አልፎ ሁለተኛ ዙርም ሶስተኛ ዙርም ግንኙነት ብትደግሙና አሁንም ቶሎ የሚጨርስ ከሆነ የዛኔ ቶሎ መጨረስ አለበት ማለት ነው። ስለዚህ ነርቭ ላይ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መቶ መታከም ትችላል። ወንዶች ይህንን ነገር ለሚስቶቻችሁ ሼር አድርጎ እናንተ ደግሞ ቶሎ መጨረስ ካለባችሁና መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ስማሉ በስንፈተ ወሲብ የሚመጡ ማለት ነው። ይሄ ቅድመ ፈሳሽ አለ አይደል? ገና መሟሟቅ ላይ ያለ ቅድመ ፈሳሽ እሱ አለብኝና የአባላዘር በሽታ አለብኝ በቃ ምናምን ብሎ ይመጣል እና ከሱ ላይ ከአባላዘር ስፔሻሊስት አንጻር እንዴት ነው የምታየው? እሱ ነገር ያው ብዙውን ጊዜ ግንኙነት ጋር ተያይዞ ቀድማ የምትመነጭ ፈሳሽ አለች። ያው ፕሪሴሚናል ፍሉድ እንላታለን። ያው ከለሯ ነጣ ያለች ነች። ጠረን የለውም፣ ሽታ የለውም፣ ማቃጠል ምንም ስሜት አይኖርም እና ወንዶች ሲነቃቁ የምትመነጭ ፈሳሽ ነች። ያው ብዙውን ጊዜ ግን አንዳንድ ሰው ተደጋግሞ ነገር ሲወጣበት የአባላዘር በሽታ ስፔሻል ፈሳሽ የሚያመጡ የአባላዘር በሽታ ይመስሉታል እና አክቹዋሊ ግን የአባላዘር በሽታ ሲሆን ያው መልኩም ይለያል። ትንሽ ወፈር ማለት ወደ ቢጫም የማድላት ነገር ይኖረዋል። ከዛ በተጨማሪ ሽንት ሲሸኑ ማቃጠል፣ የፍሩት ትብጠቶች ይኖሩታል፣ ቆዳ ጋር መላላት፣ እንደዚህ አይነት ነገር ይኖሩታል። ፕላስ ደግሞ ያው ያልኩሽ የፕሪሴሚናል ፍሉድ የምንላት ብዙ ጊዜ ያው ግዴታ አራውዛል ስቴት ወይም ትንሽ ሲነቃቁ ነው እንጂ ሌላ ጊዜ ልክ እንደ አባላዘር በሽታ ወይ ከሽንት በኋላ ወር ዝም ብለው ተቀምጠው እንደዚህ መጣ አይነት ፈሳሽ አይደለም። የአባላዘር ሲሆን እንደዛ አይነት ፈሳሽ አለ። የአባላዘር ኤኒ ታይም ሊመጣ ይችላል። ፈሳሽ ግንኙነት ጊዜ ብቻ ሳይሆን ኤኒ ታይም ፈሳሽ ልትመጣ ትችላለች። ኦኬ ከሽታው አንጻር ምን ትላለህ? ሽታው ያው ትንሽ ጠረኑን የመቀየር ነገር ይኖራል የአባላዘር በሽታ ላይ ያው ግን ሁሉም ላይ ሆን ይችላል። አንዳንዴ ያው ሽታ ሰብጀክቲቭ ስለሆነ ሁሉም ሰው ላይ ሽታ ላይ ይችላል። ግን አባላዘር በሽታዎች ሲሆን ኢንፌክሽን ሲሆን ሽታ የመቀየር ነገር ይኖራል። ስለዚህ አንድ ወንድ ግንኙነት ስላደረገ ብቻ ሳይሆን ቅድመ ፈሳሽ የአባላዘር በሽታ ምልክት አይደለም ማለት ነው አይደለ? ፖይንቱ ኦኬ። እኔ ባሌን ሳገባው ሙሉ ለሙሉ በሚባል ደረጃ ከቤተሰቦቼ ጋር ተለያይቼ ነበረ ባለቤቴን ያገባሁት። ባለቤቴ በጣም ጥሩ ሰውና መልካም ሰው ስለነበረ በጣም ወደው ነበር እና ቤተሰቦቼ እሱን እንዳገባ አይፈልጉም ነበረ። እኔ ግን እወደውም አፈቅረውም ስለነበረ ሙሉ ለሙሉ ቤተሰቦቼን ጥዬ ወደ ባለቤት ገባሁኝ። ወዲያው ነበረ ያረገዝኩት። ባሌም ደግሞ የዚህን ያህል አጥጋቢ የሚባል ስራ ስላልነበረው ወዲያውኑ መቸገር ጀመረን። ብዙም ሳይቆይ ያው የመጀመሪያዋን እርግዝና ሳትጨርስ ማለት ነው ወዲያውኑ ወደ ችግር ውስጥ ገቡ እና በዚህ ጊዜ ነበረ ባለቤቴ ወደ ክፍለ ሀገር ሄዶ ስራ መስራት እንደሚፈልግ ነግሮኝ አስቀምጧት፣ እዛ የተከራየበት ቤት ውስጥ አስቀምጧት እሱ ወደ ክፍለ ሀገር ለስራ ይሄዳል ማለት ነው። በዚህ ሰዓት አከራዬ እሱ ለ3 ወር ያህል ባለቤቴ ድምፁንም አልሰማሁትም፣ ስልክም አይደውልልኝም ነበረ፣ ገንዘብም አይልክም ነበረ እና አከራዬ ደግሞ ይረዳኝ ነበረ። የቤት ኪራይም ሳይቀበለኝ ለ3 ወር ቆየሁኝ። በ3ኛው ወሩ ባለቤቴ ተመልሶ መጣ። ከዛ በኋላ ነበረ እንግዲህ ነገሮች በጣም እየተባባሱ የመጡት። ባሌ ሲመጣ በጣም ተጎሳቁሎ በጣም ተጎድቶ ነበረ የመጣው። እዚህ ሲመጣ ደግሞ እኔ ሰውየው የቤት ኪራይም አልተቀበለኝም፣ አንዳንድ ወጪዎችንም ደግሞ እየቻለልኝ ነበረ። እርግዝናዬም እየገፋ ያው ቢቸግረኝም ተደላድዬ ባልኖርም ነገር ግን ከሱ እየተሻልኩኝ ነበርኩኝ። አንዳንድ ነገሮችን መስራት እንዳለብኝና ወጥቼ ገንዘብ ደግሞ እኔ በተራዬ ማምጣት እንዳለብኝ ባለቤቴ በቀጥታም ባይሆን በተዘዋዋሪ ለእኔ መናገር ጀመረ። ከዚህ ጊዜ በኋላ ነበረ ነገሮች እየተለወጡ የመጡት። ከዛ በኋላ እንግዲህ አከራዩ የ3 ወር የቤት ኪራይ ስላልተቀበለን እሱ ከመጣ በኋላ አንዳንድ ጥያቄዎች ማቅረብ ጀመረ፣ የገንዘብ ማለት ነው። መነጫነጭም ጀመረ። ከዛ በኋላ እንግዲህ ባለቤቴ ያንንም የ3 ወር የቤት ኪራይም ሳይከፍል ተመልሶ ለስራ ብሎ ወደ ክፍለ ሀገር ተመልሶ ማለት ነው ሄደ፣ ብቻዬን ጥሎኝ። እኔም ወለድኩኝ ልጄንም እዛው ሆና ወልዳ ልጇንም ማሳደግ ጀመረች። እንግዲህ አከራዩ እዛው ነው ያለው፣ እሷም ደግሞ እዛው ቤት ነው የምትኖረው ማለት ነው።
ሰውየው የቤት ኪራይ እየጠየቃት አልነበረም። ትልቅ ሰውዬ ቢሆንም ባለትዳር አልነበረም። ልጆች ግን አሉት፣ ትልልቅ ልጆች፣ ያው ቤት ውስጥ የማይውሉ ማለት ነው። ከዛ በኋላ ነገሮች እየተቀየሩ መጣ። በእኔና በአከራዬ መሀል ያለው ነገር እየተቀየሩ መጣ። ባለቤቴም የተወሰነ ወራት ቆይቶ ገንዘብ ይዞ መጣ። የተወሰነ ገንዘብም ለሱ ከፈለው። ከዛ በኋላ እንግዲህ ነገሮች እንደዚህ እያሉ መቀጠል ጀመሩ፣ በዚሁ መልኩ ማለት ነው። እንግዲህ ከዛ በኋላ ያው ባሏን መምጣት ጀመረ። አልፎ አልፎ የብርም የቤት ኪራይም እየከፈለ አንዳንድ ነገሮችንም ለማስተካከል መሞከር ጀመረ ማለት ነው። ያ ሁሉ ጊዜ ግን እስከምትወልድ ድረስ የመጀመሪያውንም ጊዜ ከዛ በኋላ እየሄደ ገንዘብ አይልክም ነበረ። ከሆነ ጊዜ በኋላ ግን ገንዘብን መላክ ጀመረ። ራሱን ገንዘብ ይዞ መምጣት ጀመረ ማለት ነው። እሷ ግን ከወለደች በኋላ ሙሉ ከሰው ከአከራይዋ ጋር ግንኙነት ጀምራ ነበረ ማለት ነው። ከዛ በኋላ ይሄ እንደዚህ እንዳለ እንግዲህ እርግዝና ተፈጠረ። ያው ባሏም ይመላለሳል፣ እዚህም እዛም ክፍለ ሀገርም ይሄዳል፣ እዚህም ይመጣል። ሰውየው አከራይዋም ደግሞ እንዳለ ነው ማለት ነው። እና እርግዝና ተፈጠረ እና በዚህ ሰዓት ምንም ነገር ማድረግ ስለማልችል ቀጥታ እንዳረገዝኩኝ ለባለቤቴ ደውዬ ነገርኩትኝ። እሱም ደግሞ ተቀበለ። ያው ነገሮችም እየተስተካከሉ መጡ። ስራም አሪፍ እየሆነለት መጣ። ከዛ በኋላ እንግዲህ ይሄ ልጅ ሁለተኛ ልጁ ማለት ነው። የመጀመሪያ ልጁ የራሱ ነው። ሁለተኛ ልጁ ደግሞ ከአከራይዋ ነው ማለት ነው የወለደችው። እና ምን ማድረግ እንዳለብኝ አላቅም። በዚህ ነገር፣ በዚህ ኑሮ፣ በዚህ ህይወት ውስጥ መብሰልሰል በጣም ደክሞኛል እና ያው ወደ ውጭ መሄድ እፈልጋለሁ ልጆቼን ሙሉ ለሙሉ ጥዬ። ነገር ግን ምን ማድረግ እንደምችል እና እንዳለብኝ አላቅም። እባካችሁ አማክሩኝ እያለች ነው ማለት ነው። እና ከባድ ነው። ምን እንደምልሽ አላቅም። እስቲ ያላችሁን ሀሳብ አስተያየታችሁን አስቀምጡላት። ነገር ግን እኔ እንጃ አላቅም። ለባልሽ እውነት ለመናገር አንቺንም ጥፋተኛ ማድረግ ከባድ ነው። በእነዚህ አይነት ሁኔታ ላይ እኔ እሷን አሁን ምን ማድረግ አቅቶኛል ምናምን ስላችሁ ይሄ ቺት ማድረጓ ምናምን ነገር እንትን እያልኩት ወይ ደግሞ እየደገፍኩት ወይ ደግሞ እሷን እየወቀስኩኝ አይደለም። እሷንም መውቀስ አልፈልግም። ትክክል ናትም ማለት ደግሞ አልፈልግም። ጥፋተኛ ናትም ደግሞ ማለት አልፈልግም። እና ለዛ ነው ምን እንደምል አላቅም ያልኩትና እስቲ ሀሳብና አስተያየታችሁን ኮመንት ላይ አስቀምጡላት። ፈጣሪ ይርዳሽ። ቀደምት የሆሊውድ አክትረስ ሴሌብሪቲ ናት። የታወቀች ሌጀንድ ናት። በጣም ነው የምወዳት የማከብራት። ብዙዎቻችሁ የምታውቋት ይመስለኛል። ስሟ ሻሮን ስቶን ይባላል። እንግዲህ ስለ ሻሮን ስቶን ላወራ አይደለም አመጣጤ። ቅርብ ጊዜ የሰጠችው ኢንተርቪው ቀልቤን ስቦት እስኪ ለቲክታክ ቤተሰቦቼ ሼር ላርጋቸው በሚል ነው። ኤኒዌይ እንግዲህ ሻሮን ስቶን ምናለች? ከባለቤቴ ጋር ሆስፒታል ተነስተን ሄድናለች። ቀደም ብዬ ቼክአፕ ስለነበረኝ ውጤቱን ለመስማት ነው ከባለቤቴ ጋር ሄድነዋለች። እንግዲህ ዶክተሩ ምን አለ? በጡትሽ ውስጥ መልቲፕል ቲዩመር ወይንም ብዙ ቲዩመሮች ስለተገኙ ሁለቱንም ጡቶችሽን ሪሙቭ ልናረጋቸው ነው ብሎ ይነግረኛል አለች። እኔም እንግዲህ ለመኖር ካንሰሩ ሪሙቭ የሚደረግ ከሆነ በሚል እሺ አልኳለች። የዚህኔ ነበር ባሌ እምቡር ብሎ ከመቀመጫ የተነሳዋለች። ጠያቂው ደንግጦ አንቺ ካንሰር ህመምተኛ ስለሆንሽ ደንግጦ ሲላት ነው ለምን ጡቱ ሪሙቭ ይደረጋል ብሎ እሷ ለመኖሯና ለመሞቷ የሚወስን ወይንም ወሳኝ የሆነ ነገር እየተነገራት እሱ ስለ ጡቶቿ ይጨነቃል። እንደ ኳስ እያንከባለለ ፍለርት ስለሚያደርግባቸው ጡቶች ነው የሚጨነቀው፣ ስለሷ ነፍስ፣ ስለሷ ካንሰር ሳይሆን። ያሳዝናል፣ ያሳፍራል። እና በሚገርም ሁኔታ እንግዲህ ስሜቷ ዋጥ አድርጋ ቤት ይገባሉ። እቤት ስንገባ በአካሌ ላይ መወስነው እኔ እንጂ አንተ አይደለህም በሚል ጡቶቼን ሪሙቭ አስደረግኩኝ። ትዳሬንም በዛው ያው ሪሙቭ ሆነ። በቃ ተጣላናለች። ብዙ ጊዜ በራስሽ ነው የምትወስኙ በሚል ከባሌም ጋር ተጣላን። በቃ ለነፍሴ ለራሴ በመወሰኔ ያው ትዳሬ
በዚህ መልክ ተቋጨ ብላ ስትናገር ሰምቼ በጣም አዘንኩኝ በእውነት። ቮ የሚባል ነገር አለ፣ ቫው ነው ቮ የሚባል ነገር አለ አይደል? ሰዎች ሲጋቡ ቄስ ቆሞ የሚያጋባው ቄስ ቆሞ እሱ ፊት የሚገባ ቃል አለ አይደል? ብታጣ፣ ብትነጣ፣ ብትጠቁር፣ ብትታመም፣ ብትከሳ፣ ብትወፍር ላልለያት የሚል አይደል? ሴቶችም እንደዚሁ ቢከሳ፣ ቢጠቁር፣ ቢያጣ፣ ቢነጣ፣ ቢታመም ላልለየው እያላችሁን አይደል? ቃል ገብተናል አይደል? እንደ ቃል ቄስ ፊት ግን ፕራክቲካሊ ዜሮ። ኢማጂን ጡትሽን ሁለቱንም ሪሙቭ ካስደረግሽ እኔ አልፈልግሽም በቃ ብሎ ትዳሩን ሲፈታ ማለት ነው። እሷም እንግዲህ በእኔ ሀሳብ የማትስማማ ከሆነ ትዳሩ ይቀራል፣ በገዛ አካሌ መወሰን እችላለሁ፣ ይሄ የህይወትና የሞት ውሳኔ ነው፣ እኔ እበልጣለሁ ከአንተ፣ እኔ እበልጣለሁ ከትዳራችን ብላ እሷም ወሰነች። እሱም በዚህ መልክ ትዳር ይፈርሳል ዘመዶቼ። በጣም በጣም ያሳፍራል። ስለዚህ ባካችሁን እዛ ስንጋባ የገባነውን ቃል እናክብር፣ ወንዶችም ሴቶችም ለማለት ነው። ወዳችኋለሁ። ባይ። የሀገራችን ሽማግሌዎች እና የሀገራችን አሮጊቶች ማለት ነው ሺህ ጊዜ ወንድነት እንዲህ ነው ሴትነት እንዲህ ነው ብሎ ኦልሬዲ ስታንዳርድ ቢያስቀምጡልን በጣም በቃ አፈርድሜ የበላ ትዳር ውስጥ ገብተን የምንቀረው። እኔ ባለኝ አመለካከት ኢትስ ቢኮዝ ሴቶች ሴትነትን ከመላበሳችን በፊት ወንዶች ደግሞ ወንድነትን ከመላበሳቸው በፊት ሰው መሆንን ስለማናውቀው ነው። ሰው መሆን ስላችሁ ይውላችሁ ሰው በመሆን ውስጥ ጀንደር የለም። ሰው ሁለቱም ኤነርጂ በደንብ የሚላበስ አካል ነው አይደል? ዳምስ ፌሚኒቲ እና ማስኩሊኒቲ። ሶ አንዲት ሴት ከመሆኗ በፊት ኦልሬዲ የውስጧን ማስኩሊን ኤነርጂ ሂል ካላረግ የማህበረሰብ ሮቦት ሆና ነው የምትቀረው። ይሄ ማለት ሁሉንም ፕሊዝ የምታረግ በቃ የሁሉም ስሜት፣ የሁሉም ጤንነት፣ የሁሉም ዌል ቢንግ የሷ ኃላፊነት ሆኖ እንዲሰማት ተደርጋ ነው የምታድገው። ወንድ ልጅ ደግሞ እንዳልኳችሁ ውስጡ ያለችውን ፌሚኒን ኤነርጂ ኢንተግሬት ሳያደርግ በፊት ሙሉ ሰው ሳይሆን በፊት ዝም ብሎ የወንድነት ሮል የሚጫንበት ከሆነ የማህበረሰቡ ወዛደር ነው የሚሆነው። ሰው ዳምንስ ዝም ብሎ ሁሉንም ማገልገል እንዳለበት ነው የሚሰማው። ከዛ ግን እንዳልኳችሁ እነዚህ ሰዎች ከዛ ትዳር ላይ ሲመጡ ሁለቱም ወንድድ ፌሚኒኒቲ እና ወንድድ ማስኩሊኒቲ ነው ይዘው የሚመጡት ማለት ነው። ሶ በቃ ይሄ ኤአይ ፕሮግራሚንግ በሏቸው በቃ ሊትራሊ የተጻፈባቸውን ፕሮግራም ፕሌይ አውት ማድረግ ነው። ከዛ ግን ውስጣቸው ያለውን ይሄ ኢነር ወረዳቸው ላይ ያለውን ያንን ኬኦስ መቋቋም የሚችሉበት አቅም የላቸውም። ልክ ሴት ልጅ ሰው መሆንን ተምራ ብትገባ ማለት ነው። አሁን ለምሳሌ ለባሏ የሚሰጥና ሌሎች ወንዶች የሚሰጥን ነገር ለጌታ ታውቃለች ማለት ነው። ማህበረሰብ ኦልሬዲ በሷ ህይወት ጣልቃ ሊገባ ሲል እስከምን ድረስ ነው የሚለውን ባውንደሪ ማስመር ትችላለች። አሁን ባውንደሪ ነውር ነው በእኛ ማህበረሰብ አይደለ? ወንዱም ደግሞ እንደዛው ሚስቱን ኦልሬዲ ስታለቅ ዝም በይ ከዚህ ዝም በይ ምናምን ይሄ ምናምን የሚለው ስሜት እንዴት ፕሮሰስ እንደሚደረግ አያውቅም ነውና እንደኔ ማለት ነው የምር ሴቶችም እንሁን ወንዶች ፖላሪቲያችንን ከመላበሳችን በፊት ሰው መሆንን ብንላበስ የበደረስን ነው የምላችሁ። ምን ታስባላችሁ? እስቲ ኮሜንት ላይ እናወራበትና ፈርደር እናወራበታለን ነው ባይ